ሰርግ ስታዩ ሰርግ የሚያምራችሁ ግን አላችሁ እንደኔ? እኔ በጣም ያምረኛል። የሚገርማችሁ ነገር አግቢ አግቢ ግቢ ግቢ ይለኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሙሽሮቹ ማለት ነው፣ በሙሽሮቹ ይሆንባችሁ። ላይክም አድርጉ፣ ሰብስክራይብም አድርጉ። እንዴት አያችሁት ግን? ሶሻል ሚዲያው እንዳለ እየተናወጠ ነው በእነዚህ ልጆች ሰርግ። እንደ ጉራጌኛ ብሩኬ አልተቻለም። ብሩኬ በቃ አልኳችሁ እንዴ! ቆይ ብሩኬ ብቻ ነው እንዴ ያለው እዛ ውስጥ? እኔ የምለው ሌሎቹ አይጨፍሩም እንዴ? የሌሎቹ ቪዲዮ ይውጣ እንጂ ሀይሚስ አልጨፈረችም እንዴ? መቼም ሰርግ ቤት ሄዶ ሳይጨፍር የመጣ ምንድን ነው የሚባለው? የሚዜ ፈዛዛ የለውም ለዛ እንደሚባለው ግን ብሩክ ያሳይቶናል። ሚዜነቱ ሳይባል ማለት ነው። የሚዜው ፈዛዛ የለውም ለዛ። አረ ሚዜው ምንድን ነው ብቻ የሆነ ነገር ይባል ነበር ድሮ። የዛሬ ነው ያደርገው ነው። ስንት ዓመቴ ነው አሁን ሰርግ ራሱ ከሄድኩ እና አጃቢም እኮ ይጨፍራል። እነሱ የጨፈሩበትን በተለይ ሀይሚዬም የጨፈረችበትን እነ ሀሰን አሉ እነ ማሂ አሉ ምናምን እንዴ በጣም ነፍ ናቸው እኮ የሄዱት። እነ ማን ናቸው? እነ ማርክ ሁሉ ነበሩ። የት ነው ያሉት? ጉድ እኮ ነው። እስኪ አምጦሉን እናያቸው ዘጥ ዘጥ ሲሉ። ጅንኑማ ከሆነች ልጅ ጋር አልኳችሁ ሲጨፍር ምን ሲል። ትናንትና ደግሞ እንግዲህ ሀይሚዬን ከወንድ ጋር ስትጎራረሽ ነበር ምናምን ብሎ ሲያገበግባት ነበረ። ኧረ እኔ ዘመዳችሁ መስሎኝ ነው፣ እኔ አላውቀውም እኮ እዛው ሰርግ ቤት ስለተገናኘን ነው፣ ምን ችግር አለብት ጎርስ ስትለው በፍጹም በቃ በፍጹም እንዴት ትጎርሻለሽ ብሎ ሲያንገበግባት ነበር እህታችንን። ቤተሰብ አልተናደዳችሁም? ትናንትና መቼም ፕራንክ መሆን አለበት ይሄ ጉዳይ እንጂ ብሩኬ በዚህ ልክ ይቀናል ብዬ እኔ ፈጽሞ አላስብም። ይሄ ነገር ፕራንክ ነው። እኛንም ፕራንክ ሊያደርገን ነው፣ ሀይሚዬንም ለማናደድ ፈልጎ እንጂ እንደዚህ የሚቀና ከሆነ እኮ አደጋ አለው። ቤተሰብ እንዲ ያሳስባል ይሄ ነገር። ደግሞ ቅናት ጥሩ አይደለም። ቅናት ካለ እንደው በቃ ባታገቡ ቆማችሁ ብትቀሩ ይሻላችኋል። የሚቀና ሰው አንድ ቀን ምን እንደሚያደርጋችሁ እራሱ አታውቁም። እና ጅንኑ ይሄ ነገር ፕራንክ ነው፣ ፕራንክ ነው። ዛሬ ደግሞ ምን ብሎ ሊመጣ ይሆን? መቼም በዚህ ጉዳይ ከቀጠሉበት እኔ ራሴ ቀጠቀጠዋለሁ። ጅንኑ ትናንትና ያደረገው ነገር ትልቅ ጥፋት ነው። የእውነት ከሆነ ጥፋት ነው። ግን ሀይሚን ስትጎርስ ስላያት ብቻ ግን ሀይሚዬን ፕራንክ ላድርጋት ብሎ ከሆነ በዚህ እስማማለሁ። ፕራንክ ከሆነ በዚህ እስማማለሁ፣ ችግር የለም። አንዳንድ ጊዜ ግድ ነው ፕራንክ መደራረግ፣ ማስደንገጥ ምናምን። ግን የእውነት ቀንቶ ተናዶ ምናምን ከሆነ ትልቅ ጥፋት ነው። ምክንያቱም ልጅቷ ታዋቂ ናት፣ ብዙ አድናቂ ይኖራታል። ደግሞ ሰርግ ላይ ደግሞ መጎራረስ አለ፣ መተዋወቅ አለ፣ ብዙ ነገር አለ እና ኖርማል ነው። እኔ ሀይሚዬ ጋር ምንም ጥፋት የለም፣ ምንም ነገር እኔ ምንም ጥፋት አላየሁባትም። ሲቀጥል ደግሞ እኔ እኮ እዛ ሰርግ ቤት ነው የተገናኘነው፣ ደግሞ ሰርግ ላይ ምን ችግር አለ? በዛ ላይ ደግሞ ፋሚላችሁ ሊሆን ይችላል ምናምን ስትለው እኔ የማላውቀው ፋሚሊ አለው ያለቅ ዘራፍ አለ፣ አካኪ ዘራፍ አለ። ጭራሽ እኮ እሺ ቅርታ ጥለኸኝ አትሄድ፣ እኔ በቃ አንተ እንዲከፋህ አልፈልግም ስትለው ራሱ በቃ እኔ በጣም ከፍቶኛል፣ በጣም ተሰምቶኛል፣ ሄጄ መተኛት አለብኝ፣ ማረፍ አለብኝ፣ ደክሞኛል። እንዴ ደከመህማ እኮ ምን የመሰለች ልጅ ስታሽኮረምን ስታስጨፍር ነው ስታስጨፍር። አደ እኛ እኮ ይሆን ብለን ነው ዝም ያልነው። ይሁን ሚዜ ማቀፍም ይችላል፣ ማስጨፈርም ይችላል፣ መተቃቀፍ መሳሳምም ይችላል። ግድ ነው ሚዜ ስትሆኑ ግድ ነው። ቅናት ምናምን አያስፈልግም። አሁን ሀይሚዬ አልቀናችም፣ ስትስቅ ነበረ። በቃ እሱ ሲጨፍር እዛ እየሳቀች ነበረ ምናምን። እንዴ ሲያጎርሳትም ሁሉ እኮ ነበረ ሚዜዋን ማለት ነው፣ ሲያጎርሳት ነበረ። ይሄ በቃ የሚዜ ባህሪ ነው፣ ኖርማል ነው። እንዴ እና አሁን እሷን በዛ ልክ ማንገብገብ ተገቢ ነው ብላችሁ ታስባላችሁ? ይሄ ፕራንክ ነው ቤተሰብ፣ ፕራንክ፣ ኃይለኛ ፕራንክ ነው ያደረጋል። የኔ እናቱ አስጨነቃት እኮ ደግሞ። አንተ እንደው አስጨናቂ የሆንክ ልጅ፣ እንደው አስጨናቂ የሆንክ ግን እኔ የምፈራለህ ለአንተ ማለት ነው። የእሷ ፕራንክ አደጋ አለው። ሀይሚ የምታደርገው ፕራንክ እንዴት ብዬ ልንገራችሁ እናንተ?
እንዴት ነው 10-15 ኪሎ ነው የሚያስቀንሰው ማለት ነው። ስለዚህ ጥንቃቄ ብታደርግ ይሻላል። በዛ ላይ የተቀመጠችው ራሱ ከሙሽዬ ጎን ነበረች፣ አይታችሁ ከሆነ ማለት ነው። ሙሽዬ ስር ነው የተቀመጠችው። በጣም ብዙ ሴቶች ከበዋታል። እንዴ ከ10-15 ሰው ጋር ብትጎራረስስ ምን ችግር አለ? እንዴ ሰርግ እኮ ነው ቡራዬ፣ ምን ልክ ነው? ኧረ የትናንትናው ሪያክሽኑ ማለት ነው። ኧረ ቤተሰብ እዚህ ጋር ወይ ደግሞ ዳቦዬን እንዳታዩት እሺ። ቆይ ይሄ ነገር መሸፈን አለበት። ውሃ ከፍታለሁ ብዬ ልብሴን ወደ ላይ ብዬዋለሁ። ለካ አይ መከራ። ለነገሩ አይታይም፣ ቁምጣ ለብሻለሁ። ቁምጣ ስለለበስኩ ችግር የለውም፣ አይታይም። ሊያስነጥሰኝ ነው ደግሞ ወይ እና ግን ምርጥ ምርጥ ሰርግ ነው ወንድማችን። ውይ እኔ ግን ምን እባላለሁ? ቤት መጀመሪያ ሙሽራውን መመረቅ ነበረብኝ። ወንድማችን ትዳርህ ያማረ የሰመረ ይሆንልህ፣ ውለዱ፣ ክበዱ። እርጉዝ ናት መሰለኝ ቤተሰብ፣ እርጉዝ ናታ። የሆነ ሆዷ ምናምን ሞላ ያለበት ፓርት አለ፣ እኔ አይቻለሁ። አሁን ደግሞ ኢትዮጵያ ያሉ ሴቶች ሲያረግዙ ነው አሉ ወደ ትዳር ቶሎ ብለው ሰርግ የሚሰርጉት። እውነቴንም እርጉዝ እያሉ የ4-የ5 ወር እርጉዝ እያሉ ቶሎ ብለው ሰርግ ይደግሳሉ። ምክንያቱም ሳታገባ ሳይጋቡ ምናምን ለምን ወለዱ ተብሎ ስማቸው እንዳይጠፋ ማለት ነው። እና ልጅቷ እርጉዝ ናት። ሆዷን አይታችሁት ከሆነ በጣም ገፍቷል። እና ደስ ይለኛል። እኔ እሙሽዬ በልጅ ልጅ ትባረክ፣ የኔ እናት፣ የኔ ደርባባ፣ የኔ አድባር እኮ ናት እሙሽዬ። እውነት በጣም ነው የምወዳት የጀነኑን እናት። በቃ የሆነች አይደል በቃ ፍፍት ያለች እናት። እንደው እንዴት ብዬ ልንገራችሁ? በቃ ሩሩ የሆነች እናት ናት። እኔማ ቡታጅራ ስሄድ እሄዳለሁ ሙሽዬ ጋር ስሬስ ማለት ነው። ሙሽዬን ማግኘት እፈልጋለሁ። ቁም ነገር በጣም ደስ የምትል ሰው ናት። የሆነ እናት የሆነች በቃ ሩሩ ይሆናል አይደለ? በቃ እንዴት ብዬ ልንገራችሁ? ወይኔ ስማ